ኤሎሄ ኤሎሄ ለማ ሰበቅተኒ ሲል እኮ እዛ የተሰበሰበው ሰው ኤልያስን ነው የሚጠራው። በፍጹም እኮ አልተግባቡ። ምንድነው የሚያደርግ? ስለነሱ እኮ ነው እኮ። አባቴ ምን ነው ተውከኝ አንድያ ልጅ። አባት ጻት ለምን ሊታረቅ ነው? እያለቀለት ነው። አብ ተጠግቷል። ታውቃለህ መስቀል ጋር እጁን ሊልክ ልክ ልጁ ተፈጸመ ሲል ይጨበጣል። ወንበዴውን በማዳን ጀመረ። ኢየሱስ አጠገብ የሞት ፍርድ ያለበትን ሰው የጨበጠው መጀመሪያ አየ በክርስቶስ ሥጋ በኩል አቋረጠው። ይሄንን ወንበዴ አየ የዘላለም ሕይወት የሰጠው ለሱ ነው። እንደዚህ አይነት ወንበዴ ነው መጀመሪያ ያዳነው። እሱ ከዳነ ማንም ይድናል። አየ የመጨረሻ ፍርደኛውን ሰውዬ የኢየሱስ የመስቀል ሞት አዳነው። የመጨረሻ ፍርደኛ ነው። በቃ ከኢየሱስ እኩል ፔናሊቲው ዴዝ ነው። ካፒታል ፓኒሽመንታቸው ኖረ። ሌላ አገዳደል እኮ አላቸው። ሌላ የሞት አቀጣጥ አላቸው። ክሮስ ማለት ግን እጅግ ክፉ የሚባለው አገዳደል ነው። ኢየሱስ ስለ ሰው ልጆች ኃጢአት ነው። ይሄኛው ሰውዬ ምን ቢሰራ እንደሆነ አላውቅም። የመጨረሻ ይሄ እንዲሁ መሞት የለበትም ያሉትን ሰውዬ ባለቀ ሰዓት አንተ ኢየሱስ ብቻ አይደለም የሰውየው ራሱ የመጨረሻ ትንፋሽ የዘላለም ሕይወት ማግኛ ነው። ኢየሱስ እንደዚህ ብሎ አንዱ ያው በጌታ አይደለም፣ ያው እሱ ብዙ አላውቀውም። ይሄኛው ብራዘር ነው እናቴ ሰማይ ያገኘዋል አይደል? ምን እንደው እኮ እግዚአብሔር ሲረዳው የሚረዳ ሰው እንደው እግዚአብሔር ሲረዳችሁ ተረዱ። በእውነት እጁ ላይ ብዙ አትገላበጡ። ዝም በሉ። ያረጋችሁን ያረጋችሁ። ይሄ በጣም እንድጫ አንተ ሲገል ኖሮ ሌባ እኮ ነው። ዲቤኑ እኮ ሲዘርፍ እኮ ነው የኖረው። እንደዚህ ያየውና ጌታዬ አጣቀ ጎናቸው በደንብ ነቅነቅ አርጉትና እግዚአብሔር አይንህን ያብራ በሉት። እንዴ አንተ ሰው እዚህ ጋር ያመልጣል ዘመኑን። አሁን እኮ እኛ ብንሆን ትንሽ ቅጣውና በኋላ ይዳን ምንለው አይደል? ሲኦል ትንሽ አቆይታ በኋላ ወሰደው ነው ምንለው። እሱስ ያንን ሁሉም ብድና ሲሰራ የኖረው ሰውዬ ዞር ብሎ አይቶት ጌታዬ አለ። ሲጀምር ኢየሱስ ጌታም አይመስልም። መንፈስ ቅዱስ ካልገለጠላ አጠገቤ ተሰካ ኤጆይዝ ቢሆን ኢየሱስን አይከተለው። የ33 ዓመት ተኩል ወጣት እኮ ነው ኢየሱስ። ገና እኮ የ33 ዓመት ልጅ እኮ ነው። 33 ዓመት አስበው በጣም እኮ ልጅ ነው። ተሰቅሏል ኢየሱስ ገና። እንደዚህ ያየው ሎርድ አለ እርቃኑን ተሰቅሎ የሕግ መምህራን በሙሉ ተሰብስበው ገዳለው የሚሉትን ሰውዬ አንተ እግዚአብሔር እኮ ያግዝ ዓለሙ ሁሉ ይሳካል እያለ እሱና መንፈስ ቅዱስ ብቻ እንዲያየን ጌታዬ ያለው ዞሮ አየው። ታውቃለህ ማይ ሎርድ ነው ያለው። ኩሪዮስ ነው። እኔን ለማዳን ከሰማይ ይወረድከናል።